ሰላም ጤና ይስጥልን። እንግዲህ በሀገር ውስጥም ያላችሁ በመላው ዓለም የምትገኙ ቤተሰቦች እንዴት አላችሁ? ዛሬ ደግሞ ወደ ገጠር ወጣ ብዬ አንዳንድ ድባቦችን ላስቃኛችሁ ወድጃለሁ። ወደ ገጠር በወጣሁበት ሰዓት መልክዓ ምድሩን፣ ወራቱ ግንቦት በመሆኑም የተዘራውን አዝመራና ሌሎቹን ሁሉ ለመቃኘት ወድጃለሁ። በተለይ ደግሞ ከሀገር የወጣችሁ ብዙ ዓመታት የሆናችሁና ገጠሩ የናፈቃችሁ በትንሹ ቀን ጨብጨብ አድርጌ ላሳያችሁ። ወራቱ ግንቦት ማገባደጃ ተራውን ለሰኔ ሊለቅ ነው። ከከተማ ወጥተን በባጃጅ ወደ ገጠሩ ጉዞ ጀመርን። የባጃጁ የእግር ጉዞ 25 ደቂቃ ያክል ፈጀብንና የመኪና መስመሩን መዳረሻ ሳይደርስ ትንሽዬ ከተማ ላይ ወርደን በእግር ደግሞ ጉዟችን ቀጠል። እውነት ለመናገር የክረምት መዳረሻ ግቢ ላይ መሆናችን ከመሆኑ የተነሳ ዝናቡ ቢያስፈራንና ከፊት ለፊት ያለው ተራራ መውጣት መውረዱ ቢያደክመን እንጂ ባጃጁ ካወረደን እስከ ገጠር ቤት መዳረሻችን ቢበዛ 1 ሰዓት ተኩል ቢፈጅ ነው። ስለዚህ ወክ በሉት። እረ እንዲያው ለነገሩ ያክል እንጂ ቅርብ ባይሆንም ከድካም ያለፈ ሌላ ነገር አይኖረውም። በዚያ ላይ ደግሞ ግቢና ጥቢው በሰብል አዝመራ በቆጥቋጦ እጽዋቶች አረንጓዴነቱን የተላበሰ በመሆኑ ግራና ቀኝ እያማተርን በካሜራችንም እያስቀረን ጉዟችን ቀጠልን። በእንደዚህ አይነቱ ጉዞ ላይ ገራገሩን የገጠራማውን ሕዝብ ጋራውን ወንዛ ወንዙን መለከትኩኝ። የተጓዙ ሳይመስለኝ አእምሮዬን እያደስኩ መንገዳችን በሰፊው ቀጥለናል። አሁን ደግሞ የተራራውን መጀመሪያ ጫፍ ለጫፍ እንደ ሸንተረር እየተጠመጠመ የሚሄደውን የመኪና መስመር ተገንጥለን ዳገት ልንወጣ ተገደናል። ይቺ ዳገት ትንሽ ከበድ ብትልም 15 ደቂቃዎችን ያክል እንደወጣን ትንሽ የድካም ስሜት ስለተሰማን ጥላማ ቦታ ፈልገን ትንሽ እረፍት ብናደርግ ብለን አሰብን። ተራራው ገና አላለቀም። ትንሽዬ ዳገት ወጥተን ነው ያረፍነ። ቁልቁል ስንመለከተው ደግሞ በማዶ የሚታየን የጉደር ሐይቅ በሰፊው ተንዘራግቶ ይታያል። በነገራችን ላይ ስለዚህ ባህር በሰፊው ሌላ ቪዲዮም ሰራላችሁ ሲሆን ብዙ አዕዋፋትንና ገጸ በረከትን በውስጡ የያዘም ሲሆን ለጎብኚዎችና ለቱሪስቶች ምንም ያልታየና ያልተነገረለት ብዙ ታሪክ ያለው ባህር ነው። በአካባቢው የሚኖሩ ማህበረሰቦችም እንደተናገሩት ከሆነ ለመስኖ እርሻ አገልግሎት፣ ለእንስሳቶቻቸው መጠጥ አገልግሎት፣ ለመሳሰሉ አገልግሎቶች የሚውል መሆኑን አውቀናል። ለወደፊቱ ይህ መስመር ተጠናክሮ ለቱሪስት መስህብነት አገልግሎት ይውላል ብዬ እያሰብኩ ወደ መንገድ ያቀናሁ።
ይህን ወጣ ገባ ያለ ገጠራማ መልክዓ ምድር ዳገት በባህሩ ትይዩ ዘገዛ ተራራውን ቀስ ባለ ፍጥነት ስንወጣው በዚሁ በተቃራኒ ጀርባውን ሰጥቶ የተንጋለለውን ደግሞ የአስዋ መድኃኔዓለምን ተራራ ቁልቁል ወረድን። እንዲህ እያልን ተራራውን ወጥተን ስንወርደው ጉልበታችን ብርክ ብርክ ማለት ጀመረ። የሆነውም ሆነና ከቤት ደረስን። ከቤት ደርሰን የሚበላውንና የሚጠጣውን ጠጥተን እንደጨረስን አንድ እይታ የልጆች የተፈጥሮና ሰው ተከል የሆነውን የጭፋር ፍሬ ለቀማና አመጋገባቸው ሳቢ ነበር። ጣዕሙም የሚገርም ነው። እኛም በልጅነታችን ያሳደገን የውጭ የዛፍ ፍሬ እስካሁን ማፍራቱና መቆየቱን እያሰብኩ ቀማመስኩት። አይ ገጠር የብዙ ደጋግ የብዙ መገኛ ምንጭ። ዶሮዋ ጫጩቶቿን ለመሰብሰብ ትዘገጃጃለች። ትንሿ ድመትም የላሟን መምጫ ሰዓት በጉጉት ትጠባበቃለች። ጥራጥሬውም የምሽት መጫወቻ እየተቆላ ነው። በጠዋትስ ብትሉ ከብቶቹ ጭድ ተሰጥቷቸው ከትንሿ ጊደር ላም እስከ አህያዋ አብረው ሲበሉ በሬው ትናንሾቹን ጥጆች ቶሎ ቶሎ ብሉ የሚል ይመስላል። መገፋፋት የሌለው አይሆን ዝናቡና የጨፌው በደንብ አለመውጣት ይመስላል
ከብቶቹ ከስተዋል። ከወር በኋላ እንኳን ጥሩ ተስፋ ይኖራቸዋል ብዬ ገምታለሁ። በጎቹም በጠዋት የፈነጠቀችውን የፀሐይ ጮራ ይመስል ትናንሾቹ ግልገሎች በተራቸው ይቦርቃሉ፣ ይዛለላሉ፣ ተደስተዋል። በጠዋት ያለው አየር ንብረትም አእምሮን ያድሳል።